እሺ እንዴት ናችሁ? ሰላም ነው? አለን ደህና ነን። ዛሬ እንግዲህ ያው ኮፊ ቶክ ብለን እችን እንትን ምንድን ነበር? እቺ በጣም ኢምፖርታንት ምልክት ናት። በነጠላችን ላይ ያሰፋናት እቺ እንትን አሁን ለምሳሌ የማን ነበረ? የዚህ ይኸው ቡና እያፈላሁላችሁ ነው። ያው ምን ላድርግ እኔ እኮ አይደለሁም ማለት እንዳትጠጡ ሆነ ብሎ የተቀነባበረ ሴራ ነው። እንዴት ናችሁ? እግዚአብሔር ይመስገን። ይሄ የኤፕለፕሲ እኛ ዊ አር አጌንስት ኤፕለፕሲ የሚለውን ለማመላከት ነው። ልክ የኤች አይ ቪ ኤድስ እንደነበረው ልክ እንደዛ ይሄ ደግሞ የራሱ ምልክት አለው። የእኛ እንትን ጥለት ይኸው ወይ ጠጅ ነው። የኤፕለፕሲ ምልክት ወይ ከለሩ ራሱ ፐርፕል ነው እና ዛሬ ኦፊሻሊ ያንን የካሌንደር ሽያጭ ጉዳይ ያልኳችሁን ለማስጀመር ነው እዚህ ያለሁት እና ያው ሌላም ነገር እንጋብዛችኋል። እንደ ጸባያችሁ ታይቶ ነው ሁሉ ነገር እና ይሄ ነው ካሌንደራችን። ይሄ ነው ካሌንደሩ። እንዴት እንደማሳያችሁ ይሆንና እና እዚህ ውስጥ እናት ያለች እህቶቼ አሉ። ያዕቆብ አለ። ያዕቆብ አጎቴ ነው እና መልካም አለች። መልካም ከእናይ ጋር ስትሰራ የነበረች በባንክ ውስጥ በጣም ወዳጃችን ናት። እቺ ትንሿ ደግሞ የምታያት የእህቴ ልጅ ናት። ሀሉ ትባላለች እና በጣም ስለምትወደኝ እና ዘ ኦንሊ ቲንግ ደግሞ አንድ ኤፕለፕቲክ የሆነ ሰው የሚፈልገው ነገር ብቸኛው ፍቅር ስለሆነ ይችልጽ እዚህ ካሌንደር ውስጥ ታሪካዊ ካሌንደር ውስጥ በመካተቷ በጣም ደስ ብሎኛል እና ሁሉ ነገር እየታየ ይመስለኛል። አይደል ነው። ለማንኛውም እግዚአብሔር የተመሰገነ ይሁን። ሁላችሁም ትገዛላችሁ ብለን እናስባለን። የራሱ አካውንት ነምበር ላይ ያለው ለእኛ ካሽ መስጠት አይጠበቅባችሁም። አንድ ሴት አዘርቫይስ ሪሲት ካልፈለጋችሁ በስተቀር ሪሲት ማነው እንትን አትሰጡም ማለት የካሽ ልውውጥ አይኖርም ማለት ማንንም ብንልክ በዚህ ላይ ካሌንደሩ ላይ ባለው አካውንት ነምበር ታስገባላችሁ። የአካውንት ነምበር ከረንት የአካውንት እንትናችን ነው። ከረንት ነምበሩ ነው የኳሊቲ ላይፍ ማለት ነው። የድርጅቱ የከረንት አካውንት እሱ ነው። እቺ እንድትታይ ፈልጌ ነው እና ዌር አጌንስት ኤፕለፕሲ እየዘመትንበት ነው፣ እንዘምትበታለን። ማንም በኤፕለፕሲ እንዲጎዳ አንፈልግም። አስተሳሰብ መቀየር አለበት እና ደግሞም 1000 ብር ምንድን ነው አርሴማዬ? ይሄን ያህል እኛ እንዴ አለን ብዙም አይጎዳንም የምትሉ ሰዎች ደግሞ ኦንላይን እዚህ ላይ እንትን እናደርግና ኦንላይን ማነው እዚህ ከስር ባለው እንትን ላይ ቅርታ የቡና ሀሳቤን ሰረቀውና እንትናችን እንልክላችኋለን። ከዛ ስትልኩልን አብራችሁ በእንትናችን አብራችሁ አንዳንድ ኢንፎርሜሽን የራሳችሁን ብትልኩልን በእርግጥ ደግሞ ደስ ስለማይ ካሌንደሩ እናመጣላችኋል። እዚህ ይሄ ነው አስተሳሰቡ። በተረፈ እንደኔ አይነት ሰው ምን አይነት ሰው መሰልኳችሁ? ለምንም ነገር ምንም የማይበገር ሳታውቁ እንደዛ ማለት ነኝ እኔ እና እቺ ከኋላ የምታዩት ኮምፒውተር ጽሁፍ የምጽፍባት ኮምፒውተር ናት። መጽሐፎች የተጻፉባት የበጣም ብዙ አመታት ልፋት ከተወሰነ ጊዜ በኋላ እውን ይሆናል። ይሄ መጽሐፌ ነው። ትገዛላችሁ። የፍቅር ልቦለድ ነው። አሜዚንግ የሆነ መጽሐፍ ነው። በአጭሩ ነው የምነግራችሁ። አሜዚንግ የሆነ መጽሐፍ ነው ማለት አንድ ሰው ራሱ የራሱን ታሪክ በዚህ መልክ በተለይ ደግሞ የተሸነፍክበትን ወይም ደግሞ ያጠፋበትን ነገር እንደዚህ ባለ መልኩ ሰድሮ ማውጣት አይ ቲንክ በጣም ዋጋ የሚያስከፍል ይመስለኛል እና ዋጋም በከፍል አይዶንት ማይንድ ማለት በህይወቴ ውስጥ አንድ የወደድኩት ሰው ነበረ። በህይወቴ አንድ ሰው የወደድኩት የሚገርማችሁ አንድ ሰው ነው የወደድኩት።
ለዛ ሰው ነው በቃ ህይወቴ በሙሉ ከእሱ ጋር የተቆራኘ ነው። አይዶ ነው። እንደውም አንድ ዘጌ ምናሉኝ ምንድን ነው ዘሩ አሉኝና እሱ እንዳጋጣሚ እንግዲህ ኤርትራዊ ነው እና ኤርትራውያን እንኳን እንደዚህ የለባቸውም አይደለም። መስተፋቅር አድርጎብሽ ከሆነ እኮ ብዬ ነው ምን ከእሱ ጋር እንደዚህ አስገመደሻል? እና ምንም ሌላ ሰው የመውደድም አሁን ሳይሆን በፊት ነው የምላችሁ። ምንም በቃ ህይወቴ በሙሉ ታንቡታላችሁ መጽሐፉን። እናንተም የራሳችሁን ላይፍ እናንተ ሳትታወቁ እንድጽፍላችሁ ከፈለጋችሁ አለው። የማይከስም እሳት ይባላል መጽሐፉ፣ እሱም ይሸጣል እና ከተወሰኑ ቀናት በኋላ ይመረቃል። አንድ ሰው መቅረት አይችልም። እና እያንዳንዱ ሰው የት እንደምትመጡ ስንት ሰዓት እንደምትመጡ ወደፊት ልክ ታትሞ በእጃችን ሁሉ ነገር እንትኑ ሲገባ እንነግራችኋለን። እያንዳንዱ ሰው አንዱ መጽሐፍ የሚሸጠው 350 ብር ስለሆነ 350 ብር ይዛችሁ ትመጡና ከኛ ጋር ትካፈላላችሁ ማለት ነው። እናንተም ስትነግሩኝ እኔም እጽፋለሁ። መልካም ጊዜ ይሁንላችሁ። በተረፈ ያው አዚሜ ነው ቡና መጠጣት ስላለብኝ ያው የፋራ ነገር እንግዲህ ላፕቶፕ ላይ እንደዚህ ብዙም አይደረግም፣ ግን ምን ይደረግና እቺን ኢዋት we are against epilepsy እርዱን። እዚህ ላይ የከረንት አካውንት ነምበሩን which is 10538259 ነው የኛ አካውንት ነምበር። የተሻለ ህይወት በሚጥል በሽታ ለሚሰቃዩ ሰዎች በኢትዮጵያ እና የሚጥለው አይጥለንም ብዬ ነው የተነሳሁት። እንደ ማንኛውም ሰው ነው ህይወቴን የምመራው እና አንዳንድ ሰዎች ሊያዝኑልኝ ማለት በቃ አይዞሽ ምናምን ሊሉኝ ይፈልጋሉ። ግን ነው አልቀበለውም። እሱ ሲጀመር አይዞሽ ምንድን ነው አይዞሽ እንዴ? የምን አይዞሽ ነው? ሀይ እና አይዞሽ እኮ በቃ በጣም እኔ ቤት አናርስተኝ ዶንት አይዞሽ ሚ ትላለች። ምክንያቱም ድሮ ነው የምላችሁ ትንንሽ ሆነን ማለት በያንግ ኤጃችን ዶንት አይዞሽ ሚ ትላለች። ምክንያቱም አይዞሽ በጣም ያናድዳል። ስለዚህ ዶንት አይዞሽ ሚ ራሳ አይዞህ ብሏል አንድ ሰውዬ የምንለዘውና በጣም ደስ ብሎኛል። አመሰግናለሁ። መልካም ዘመን ይሁንላችሁ። ከኛ ጋር እንደምትሰሩ እርግጠኞች ነን። የፈንድሬዚንግ ኮሚቴ አሁን ስራውን የሚጀምርበት ጊዜ ስለሆነ ሁሉም ሰው ኦልሞስት ከኛ ጋር እንዲሰራ አዲስ አበባ ይሰማል እያልን ስለሆነ አዲስ አበባ ውስጥ ያለ ድርጅት በሙሉ እሺ፣ አዲስ አበባ ውስጥ ያለ ባለሀብት በሙሉ አዲስ አበባ ውስጥ ያለ ኮንሰርን አለኝ የሚል ሰው በሙሉ 1000 ብር በአካውንታችን እንዲልክልን በትህትና እንጠይቃለን። አዲስ አበባ ይሰማል። እንደገና አልበለው። ቆይ አንዴ ጠብቁኝ። አንዴ አዲስ አበባ ይሰማል። እስቲ አንዴ ታገሱኝ እሺ። እንትን ማይክ ምናምን እያቀናጀሁላችሁ ነው። አዲስ አበባ ይሰማል ማለት ትንሽ የመበጥበጥ እንትን አለኝና ይሄ ደግሞ የልጅነት የተፈጥሮ ጉዳይ ነው። ከልጅነት የነበረ ነው እና ማንም እንደኔ አይመስለው ቤታችን ውስጥ የለምና ግን ደስ ይላል። ቢ ዩርሰልፍ ኦኬ። Hello? ሄሎ ይሰማል?
ሄሎ 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 ይሰማል? ይሰማል? ሄሎ 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 ይሰማል? አዲስ አበባ ይሰማል? አዲስ አበባ እና ነዋሪዎቿ እና ባለሀብቶቿ እናም የተለያዩ ስቴክሆልደርስ ከኛ ጋር እንድትሰሩ በትህትና እጠይቃለሁ። አርሴማ በቀለ እባላለሁ። የተሻለ ህይወት በሚል በሽታ ላይ የሚሰቃዩ ሰዎች በኢትዮጵያ የተሰኘው የግብረሰናይ ድርጅት መስራች ነኝ። በዚህ አጋጣሚ ሁሉንም ነገር በህይወት ዘመን ሁሉ ስሰራ ስተጋና ስለፋ ነበረ። በምንም አይነት ሁኔታ ሽንፈትን እና ምናምን አልቀበልም። ይሰማል አዲስ አበባ በሚል ናዝሬትም ደብረ ዘይትም ሌሎችን ቦታ ብንሄድ እንደዚሁ እንደምትቀበሉን አስባለሁም። እግዚአብሔር ለምድሪቱ ሰላምን ይስጥኛ። እንደዚህ ስንስቅ የወገኖቻችን ስብራት ሳይሰማን ቀርቶ አይደለም፣ ይሰማናል። እናዝናለን፣ እንጸልያለን፣ ለምድሪቱ ለመሪዎችም እንጸልያለን። ሁሉ ነገር በአግባብና በስርዓት እንዲሆን እንፈልጋለን። እኛ በሳቅነው ልክ ብቻ ሳይሆን ከኛ ድርድር ባለ ሁኔታ እንዲስቁ እንፈልጋለን እና ይቅርታ። መልካም ዘመን ይሁንላችሁ። ከእናንተ ጋር እንሰራለን የምትሉ ሰዎች ከስር በምናስቀምጥላችሁ አካውንት ነበር እንትናችሁ ላኩልን። we are against epilepsy